መከራና ሐዘን ሰቀቀንና ጭንቀት ከበዛበት የጨለማ ዓለም ሕይወትና በረከት ወደሚገኝበት ቅዱስ መቅደስ የጠራን ዛና ዳይስን ጠርተን ከጠላት አሽክላ እንድንድን ከሞትና ከርክሰት እንድንሻገር ወዶና ፈቅዶ በአባትነት ፍቅሩ የጠራን ደግፎ እስካሁን ያቆየን ለዘላለም መጠጊያችን አለታችን አምላካችን እግዚአብሔር ስላደረገልን ነገር ሁሉ ክብር ምስጋና ይገባል። ቅዱሳን መላእክትና ነቢያት፣ ሐዋርያት፣ ቅዱሳን ሁሉ እሱ አምላካችን እግዚአብሔር በሰጣቸው ቃል ኪዳን ለዘላለሙ ክብርና ምስጋና ይድረሳቸው። አምላካችን እግዚአብሔር እሱ እንደገና እንደረዳን ላለችን 10 ደቂቃ ቃል እግዚአብሔር ተማምረን ከዛ ወደሚቀጥለው ፕሮግራም እናልፋለን። ይህ አንተ የምታደርገው ታምራት ማንም ሊያደርገው አይችልም። ሁላችሁ በሉ ይህ በሉ። አንተ የምታደርገው ታምራት ማንም ሊያደርገው አይችልም። ዛሬ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ የዛሬው ሰንበት ኒቆዲሞስ በመባል ይታወቃል። መድኃኔዓለም ክርስቶስ ከድንግል ማርያም ሥጋን ነስቶ ጥምቀቱን ከፈጸመ በኋላ ጾሙን ጨርሶ ካስተማራቸው ትምህርቶች ከሚያደርጋቸው ተአምራትና መለኮታዊ ኃይል መካከል ገርሞት በሌሊት ወደ አምላኩ ወደ ኢየሱስ ክርስቶስ መጥቶ የተነዳ አውረስከኒ ሌሊተ ወፈተንኮ ልቤ አመከርከኒ ወኢተረክበ አመፃ በላዕኔ ተብሎ የተዘመረለት ኒቆዲሞስ ነው። ይሄ ሰውዬ ምሁረ ኦሪት ነው። ገማልያል ከሚባል መምህር ስር ቁጭ ብሎ የተማረ ኦሪቱን በደንብ አድርጎ ያወቀ በሀብት የበለጸገ በልቅና በሹመት የተቀመጠ ከአይሁድ መካከል ወሃሉ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኩ አይሁድ ወውእቱ መጽአ በዚህ ኢየሱስ ቀድሞ ሌሊተ በሌሊት አስቀድሞ ለግንዘት ከመምጣቱ በፊት ይወጣል። ሊቃውንቱ ወደ መድኃኔዓለም ክርስቶስ ሌሊት መጣ። አይሁድ ሳይሰሙ ማንም ሰው ሳያይ እግዚአብሔር አምላክ ለአዳም የነገረውን ተስፋ ለመፈጸም መድኃኔዓለም ክርስቶስ ወደ መሬት እንደመጣ የተቸገሩ ሰው ከችግራቸው እንደሚፈቱ ተመልክቷል፣ አይተዋል። ነቢያት አልፈዋል። እንደዚህ ያለ ታምራት ተደርጎ አያውቅም። ባህር ተከፍሏል። ነገር ግን ባህር ድምፁን ሰምቶ ጸጥ የሚልለት የአረግ ረጉ ባህሩ ተነስቶ ጀልባዋን ላስጥማ ሲል ሐዋርያት ሲጨነቁ ሲጠበቁ አይዟችሁ ያለሁ ያለ ውሃ በድምፁ ታዞለት ለማንም አያውቅም። ሙሴ ወደ እግዚአብሔር ጮኸ፣ ባህር ተከፈለ። ወደ ማንም ያልጮኸው አምላክ በስልጣን ሁሉ ማድረግ የሚቻለው የድንግል መድኃኔዓለም ክርስቶስ ነፋሳትን አዘዛቸው። ድውዩን መዳን ትፈልጋለህ አለው። አዎን እላለሁ እወዳለሁ አባቴ አለ። ዕውሩን አበራ። ማንም የለሽም ከባሕረ ጸጋ ደጅ ወርቃ የምትኖር ከዘመድ አዝማድ የተገለለች ከዝንብ በስተቀር እላዋ ላይ የሚያርፍባት ያልነበረችው ሴትዮ የደም ምንጭ ከሰውነቷ እየፈሰሰ ሰዎች ተጸይፈዋት አትረባም ተብላ ከዚህ በኋላ ሞቷን ትጠባበቅ ማንም ማለት ሳይላት የተባላችው ሴትዮ በቀሚሱ የደሟን ጎርፍ ያደረቀ መዳንን እወዳለሁ ከለምጽ ጋር ብሎ ከለምጹ ያነጻ የበረከት አባት የሰላም ንጉሥ መድኃኔዓለም ክርስቶስ ከሰማይ እንደመጣ ያወቀው ኒቆዲሞስ መጣና ይህንን ታምራት ማንም አድርጎ አያውቅም። ነቢያት እንደዚህ አላደረጉም። ይሄ የተለየ ነው አለ። ከዚህ በኋላ መድኃኔዓለም ክርስቶስ ከሱ የተነሳ ለመንግስቱ የሚያበቃው የኦርቶዶክሳውያኑ ማኅተም የሚታሰርበትን የመንግስተ ሰማያት ቁልፍ የሚረከቡበትን ለአባታቸው መንግስት የሚታጩበትን የ80 ቀንና የ40 ቀኑ የልጅነት ጉዳይ ነግሮታል። ወደዛ ታሪክ አይደለም እናልፈው እኛ ወደ መጣንበት ይሄ ታምራት የሚለውን ነው።
እግዚአብሔር ከእርሱ ጋር ከሆነ በስተቀር ይህ ታምራት አንተ የምታደርገው የሚያደርገው የለም። እንግዲህ እግዚአብሔር በአምልኮት የሚገለጽባት መለኮታዊ ኃይሉን የሚገልጽባት በድንግል በእናቱ አማላጅነት የልጆቹ ችግር የሚፈታበት ዓለም አትረባም ከዚህ በኋላ ብሎ ተስፋ ያስቆረጠውን ኦርቶዶክሳዊ የዓለም ጨለማ የከበባትን ኦርቶዶክሳዊት ዓለም ላይ ተስፋ የቆረጠውን ኦርቶዶክሳዊ ከዓለም ጨለማ የሚያወጣ መድኃኒት የሚያድል ሰላም የሚያድል በረከት የሚያድል በእውነት ተመሳሳይ የሌለው ሰማያዊ ሀብት ምድራዊ ድህነት የሚደረግባት ፈውስ የሚደረግባት በረከት የሚታበስባት እንባ የሚታበስባት ተመሳሳይ የሌላት የእናታችን የቅድስት ድንግል ማርያም ልጅ ኩክልሽ ማርያም ናት። ክብር ምስጋና ለአምላክ ለእግዚአብሔር ይሁን። ይሄንን ታምራት የሚያደርግ የለም። የእግዚአብሔር ልጆች ኩክልሽ መጥቶ ድንቅ ነገር የማይደረግለት ኦርቶዶክሳዊ የለም። የጭንቀት ሰንሰለት ያልተፈታለት የለም። ቤቱ የጨለመበት ከዚህ በኋላ ትነሳል ሲል ጠላት ትነሳለህ ገና በድንግል በእናቱ አማላጅነት የዶክማስን የተቀየረው አምላክ በቅባ የተሸከመችው ንጉሥ የኒቆዲሞስን ልብ አብርቶ ከአንተ ጋር የሚተካከል የለም ያለው መድኃኔ ዓለም ክርስቶስ በኩገለስ በድንግል ማርያም አማላጅነት የተበጠበጠ ሕይወትን ይቀይራል። እግዚአብሔር የወደቀ ሕይወትን ያቀናል። እግዚአብሔር ታስረዋል የሚል ሁሉ በአምላክ እጅ ተፈተህ ትወጣለህ። እንኳን ደስ አላችሁ እግዚአብሔር ልጆች። ከዚህ በኋላ ሰው አይሆንም ይልሃል ዓለም በአምላክ በእግዚአብሔር ዙፋን ፊት በረከት ለአንተ በድንግል አማላጅ አለ። በኩገለሽ ማርያም ያንተ ቤት ዛሬ ይቀናል። በኩገለሽ ማርያም ያንጣው ሰላም ይመለሳል። የሰይጣናት አሰራሩ ይወድማል። እውነት ብላችሁ እመኑ፣ ለድንግል ንገሯት። አንቺ ጋራ እግዚአብሔር አለ። መልአኩም አለ ተፈሥሒ ፍስሕት እግዚአብሔር ምስሌኪ፣ እግዚአብሔር ከአንቺ ጋራ ነው። ከአንቺ ጋራ ብቻ አይደለም፣ በማኅፀኗ ያደረው ንጉሥ ነው። ያንተን ቤት የሚቀይረው፣ ያንተን ሕይወት የሚያቀናው፣ ያንተን ውድቀት የሚያነሳ፣ ያንተ ሞገስ ያንተ ሌታ በእናቱ እቅፍ የተቀመጠው ዛሬም በእናቱ አማላጅነት ሕይወትን የሚቀይረው መድኃኔ ዓለም ክርስቶስ ነው። ስለ እናቱ ሕይወታችሁን በበረከት ሕይወታችሁን በሰላም ሕይወታችሁን በጤና መድኃኔ ዓለም ይምላለን። ከዚህ የተነሳ ዓለም ላይ ብዙ ተስፋ ልንቆርጥ፣ ዓለም ላይ ብዙ መከራ ሊገጥመን፣ ዓለም ላይ ብዙ ጭንቀት ሊደርስብን ወድቀናል፣ አንነሳም። ከዚህ በኋላ የጭንቀታችን ሰንሰለት በድንግል አማላጅነት በኩክየለሽ ማርያም ቃል ኪዳን ይፈታል። እውነት ብላችሁ እመኑ። እውነት ሐሰት እውነት ነው። በእናቱ አማላጅነት ጭንቀት ይፈታል፣ ባርነት ይቀራል፣ የሞት መርዝ ይሻራል፣ የወደቀ ሁሉ ይነሳል። በእሷ ሕይወቱ የማይቀየር የለም። እሷ የምታደርገውን ለኩክየለሽ ማርያም የምታደርገውን ድንቅ ታምራት አምላኳ ከእሷ ጋር የሆነ አምላኳ ልጇ የሆነ ንጉሷ ልጇ የሆነ አጥንታ ያሳደረችው አዝራ የተሰበረችው ድንግል ማርያም ኩክየለሽ የምታደርገው ተመሳሳይ ነው። እውነት ነው የምላቸው እግዚአብሔር ልጆች በገንዘበት ከተማ መቃብር ቤት ወድቀው የሰይጣናት መጫወቻ የሰው ልጆች መዘባበቻ ሕይወታቸው አልባ ሕይወታቸው ውድ ሕይወታቸው ጨለማ ሆኖባቸው የነበረው ወንጀል ስመላለስ ለሰው ሰላም ስመላለስ ለሰው መድኃኒት ስመላለስ ከእናንተ መናፍስት ውጣ፣ ከዚህ በኋላ ሰላም ይመለስ፣ ከዚህ በኋላ ሰርተው ነው፣ ከዚህ በኋላ በትዳር ክብር ያለ መድኃኔ ዓለም ክርስቶስ በእናቱ አማላጅነት በእናቱ በድንግል ማርያም በኩክየለሽ ቃል ኪዳን ትዳር አጣችሁ የምትሰቃዩ፣ ሰላም በቤታችሁ ያጣችሁ፣ እንባ ቀለባችሁ የሆነ ወድቀናል መነሳታችሁ የምትሉ በእናቱ አማላጅነት ጭንቀታችሁ ሰንሰለት ትፈታላችሁ። እግዚአብሔር የቤታችሁን ውድቀት የሚፈልገውን ጠላት ለእናንተ ያንን እግዚአብሔር ያስተካክልላችሁ። ዝመታችሁ ማይፈታ የለም።
ኩገለሽ የምትሰጥን ዓለም አይሰጥህም። ቢሰጥህም ይነሳል። እናት ከሰጠች ከአንተ ጋር ይኖራል። እናት ካገናጸፈች ለዘላለም ያንተ ክብር ነው። ለዘላለም ያንተ ስጦታ ነው። ለዘላለም ያንተ ጸጋ ነው። የሚነሳ የለም። ንጉሡ የፈታ እግዚአብሔር በረከቱ ለሁላችን ያድለን። ስለዚህ ነው አንተ የምታደርገውን የሚያደርግ የለም። የምድር ነገሥታት ሊሾሙን ይችላሉ፣ ሊሸልሙን ይችላሉ። ጥፋት ላይ ተገኝተሃል ተብለህ ሹመቱ ሽልማቱ መጥቶ ታስረህ ወደ መቃብር ትወርዳለህ፣ ወደ ማረሚያ ትወርዳለህ። አምላክ እግዚአብሔር ግን እየበደልን ነው፣ እያጠፋን፣ እየቆሸሽን፣ እየተበላሽን በእናቱ አማላጅነት በአባትነት ፍቅሩ ለቤቱ የጠራን በመቅደሱ ያኖረን በአባትነት ግንዱ የረዳን ጨለማውን በብርሃን ውድቀታችንን በትንሣኤ ያስተካከለ ተመሳሳይ ነው ተቀበል ስለሆነ ክብርና ምስጋና ለአምላካችን ይሁን። ማንም ሊነጥቀን የማይችለውን ስጦታ ሊሰጠን፣ ማንም ሊነሳን የማይችለውን ሀብት ሊሰጠን፣ ማንም ሊነሳን የማይችለውን ሰላም ሊሰጠን፣ ማንም ሊነሳን የማይችለውን ጤና ሊሰጠን፣ ማንም ሊነሳን የማይችለውን የልቦናችሁን መሻት ሁሉ ሊያስተካክልልን ማድረግ ዓለም የማይችለው እንዳደርግልን ዓለም ሊሰጠን የማይችለውን ሊሰጠን ወደ እናቱ ልጅ ወደ ኩክየለሽ ማርያም የእሷ አምልኮት የሚመሰከርበት የእናቱ አማላጅነት የሚታይበት የኦርቶዶክሳውያን ችግር የሚፈታበት በእውነትም ዛሬና ሰው የሚገናኝበት ድንግል እናቱ ነሳ እሱ በአምላካዊ ቃሉ የሚያደርበት የኩክየለሽ ማርያም ምድራዊ ሰገነት ናት። እዚያ ደረስን። አምላክ ክብርና ምስጋና ይግባው። እንግዲህ ይህን ያህል ከተነጋገር የምንወዳት ኩክየለሽ ማርያም ሁላችሁ ከኋላ ያላችሁ ወደፊት ከኋላ ማንም ሰው እንዳይሆን ወደፊት ነው። የተቀመጣችሁ ተነሱ፣ ቁጭ ያላችሁ ሁላችሁም ተነሱ። ኩክየላችሁ የመጣችሁ ሁሉ ወደፊት ያሉ ከእናትህ ፊት ጠጋ በል ናና ተባረክ። እናትህ ግብፅ ውደቅ፣ ጠላትህ ውደቅ፣ አለማመን ውደቅ።